የምናመልከው ወይም የምንከተለው ወይም የምንሰብከው የምንካፈለው የእግዚአብሔር ቃል የሚገኘው በዕብራውያን መልእክት ምዕራፍ 11 ላይ ነው። ይህ ምዕራፍ በቤተ ክርስቲያን ታሪክ ውስጥ የእምነት አርበኞች የክብር መዝገብ በመባል ይታወቃል። ዘ ሂል ኦፍ ፌዝ ይባላል። ዘመን ዘ ሂል ኦፍ ምናልኳቸው ፌዝ ወይም ደግሞ የእምነት አርበኞች የክብር መዝገብ ተብሎ ይታወቃል። የምን አርበኞች? የእምነት ምኖች አርበኞች የክብር መዝገብ ተብሎ ይታወቃል። ይህ ምዕራፍ 11 ያለው የዕብራውያን መጽሐፍ የመጀመሪያው አንደኛው ቁጥር ላይ ምንድን ነው የሚለው? እምነት ምን ማለት ነው ይላል። እሱ መስማት የሚለው ሮሜ ምዕራፍ 10 ቁጥር 7 ያለው ነው። እምነት ከመስማትም መስማትም በእግዚአብሔር ቃል ነው የሚለው። ይህ ግን እምነት ማለት ምን ማለት ነው ይላል? ተስፋ ስለምናረጋው ነገር እሺ የሚያስረግጥ እሺ። ከዛ ተስፋ የምናረጋው ያየነውን ነው ወይስ ያላየነውን ነው? ያላየነውን ነገር ምን የሚል የሚያስረግጥ ነገር ነው ይላል። ለማንኛውም እንቀጥላለን። ስለዚህ የእምነት አርበኞች የክብር መዝገብ ወይም ዘ ሂል ኦፍ ፌዝ በመባል ይታወቃል። ከዚህ ክፍል ላይ የተዘረዘሩ ቅዱሳን አባቶች እነ አብርሃም፣ እነ ሳራ፣ ይስሐቅና ያዕቆብ ታላቅ ታምር ስላደረጉ ብቻ ሳይሆን እጅግ አስቸጋሪ በሆነ ምድራዊ ሕይወት ውስጥ አልፈው እምነታቸውን ባለመጣል የጸኑ በመሆናቸው ጭምር ነው። ጌታ ኢየሱስ የተባረከ ይሁን። ምን በሆነ አልፈው እጅግ ከባድ በሆነ ችግር ውስጥ አልፈው ከዛስ ግን በሆነ ምድራዊ ሕይወት ውስጥ አልፈው እምነታቸውን ባለመጣል የጸኑ በመሆናቸው ጭምር ነው። መከራ ተፈራርቆባቸዋል፣ ተሰድቧል፣ ተገፍተዋል፣ ተርበዋል፣ ተጠምተዋል፣ ተንከራትተዋል። ግን እግዚአብሔር ምን ብሎ ይጠራቸዋል? ዘ ሂል ኦፍ ፌዝ ወይም የእምነት አባቶች ብሎ ይጠራቸዋል። ክብር ይገባቸዋል። አሁን እናንተ በአብ ቀኝ ከክርስቶስ ኢየሱስ ጋር ትቀመጣላችሁ፣ ደግሞ ተቀምጠዋል። ስለዚህ ለእኛ ትልቅ እምነት የሆነን ዘንድ መጽሐፍ ቅዱስ ምን ብሎ ያስቀምጣቸዋል? ዘ ሂል ኦፍ ፌዝ ወይም የእምነት አባቶች ብሎ ያስቀምጣቸዋል። ምንድን ነው እንደዚህ ያለው? አስቸጋሪ በሆነ ምድራዊ ሕይወት ውስጥ አልፈው እምነታቸውን ባለመጣል የጸኑ በመሆናቸው ነው። ጌታ ኢየሱስ የተባረከ ይሁን። ስንቶቻችሁ ችግር ውስጥ እያለፋችሁ ነው? ስንቶቻችሁ ተረባችሁ፣ ተጠምታችሁ ይሆን? ተሰድባችሁ ይሆን? ዘረኝነት በራችሁን አንኳኩቶ ይሆን? ዛሬ ለእናንተ የምስራች አለ። እግዚአብሔር አምላካችሁ ተብሎ ሊጠራ አያፍርም። አረ ጌታ ኢየሱስ የተባረከ ይሁን። ጌታ ይባረክ። እነዚህ አባቶች በምድር ላይ ሲኖሩ ትልቅ ሀብት ከብትና ሰራዊት ነበራቸው። ታዲያ ነገር ግን አንድም ቀን ልባቸውን በምድር ላይ አልጣሉ። መጽሐፍ ቅዱስ ሲናገር በምድር ላይ እንግዶችና መጻተኞች እንደሆኑ ታመኑ ይላል። ዕብራውያን 11:13 ላይ እነርሱ የሚኖሩት ድንኳን ውስጥ ሆኖ ሳለ ዓይናቸው ግን ወደ ሰማይ ያይ ነበር። ጌታ ኢየሱስ የተባረከ ይሁን። ድንኳን ውስጥ እየኖሩ ዓይናቸው ወደ የት ነበር? እስቲ ወደ ሰማይ በሉ። እስቲ ሁላችሁም ወደ ላይ ወደ ሰማይ እስቲ ዓይኖቻችሁን አንሱ። እስቲ ወደ ሰማይ ምን ይታያችኋል? አሁን ጣራ ታያላችሁ አይደለ? ከዛ ውጭ መዓት አይነት ነገር ላታዩ ትችላላችሁ። ምድር ላይ ካስቀመጥን የሚያደክሙ ጉልበቶቻችን የሚያደክሙ እጆቻችን የሚያዝሉ መዓት አይነት ነገር ነበረ ወይም አለ። ግን ምን ይላል? እንደዚህ ይላል፣ ወደ ሰማይ ያይ ነበር ይላል። ለዚህ ነው ቃሉ አሁን ግን የሚበልጠውን እርሱም ሰማያዊውን ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም። ከተማን ምን ብሎላቸዋል ይላል? አዘጋጅቶላቸዋል ይላል። ቤት የለኝም፣ ንብረት የለኝም፣ በቃ የሆነ ነገር የለኝም እያላችሁ በተለያየ ጥያቄ ውስጥ አእምሯችሁን እያስጨነቃችሁ ያላችሁ ሰዎች በላይ በሰማይ ቤት አለ። እስቲ በላይ በሰማይ ቤት አለ ይበሉ። እስቲ እዛ ሲሄድ በሉ። እስቲ ምን እበላለሁ በሉ። እስቲ ምን እጠጣለሁ፣ ምን እለብሳለሁ፣ ምን እረግጣለሁ፣ በቃ አንጨነቅም። በላይ
በሰማይ ቤት አለ። አረ ጌታ ኢየሱስ የተባረከ ይሁን። ጌታ ኢየሱስ የተባረከ ይሁን። ስለዚህ አምላካቸው ተብሎ ሊጠራ እግዚአብሔር በእነርሱ ምን አይልም? አያፍርም። ምክንያቱም ከተማን አዘጋጅቶላቸዋል። ጌታ የተባረከ ይሁን። ዕብራውያን 11:16 ላይ እንደዚህ ብሎ ይናገራል። ዛሬ በሕይወታችን ልንጠይቀው የሚገባን ትልቅ ጥያቄ አለ። እኛ የምንናፍቀውና የምንፈልገው ሀገር የትኛውን ነው? እግዚአብሔር በእኛ ሕይወትና እምነት ይኮራል ወይስ ያፍራል? ሲል ጥያቄ ልጠይቃችሁ። አንደኛ እኛ የምንናፍቀውና የምንፈልገው ሀገር የትኛውን ነው? ሰማያዊ ሀገር ወይስ ምድራዊ ሀገር? የቱን ትናፍቃላችሁ? ሰማያዊ ሀገር። አሜን ነው። እስኪ በሰማይ ቤት አለን በሉ እስኪ። ስለዚህ በዚህ በምድር አንጠላለፈው በሉ እስኪ። በምድር ኑሮ አቅማችን አናደክም በሉ እስኪ። ለሰማዩ እንተጋለን በሉ እስኪ። ጌታ ኢየሱስ የተባረከ ይሁን። ሌላው ሁለተኛው ጥያቄ እግዚአብሔር በእኛ ሕይወትና እምነት ይኮራል ወይስ ያፍራል ብላችሁ ታስባላችሁ? እናንተን ስታዩ ራሶቻችሁን ስታዩ እግዚአብሔር በእኛ ሕይወት ይኮራል ወይስ ያፍራል ብላችሁ ታስባላችሁ? እግዚአብሔር የተባረከ ይሁን። ታሪካዊና መንፈሳዊ ዳራ ወይም ባክግራውንድ ወይም የመልእክቱ ዓላማ ስንመለከት ይህንን ክፍል በጥልቀት ለመረዳት የዕብራውያን መልእክት መጀመሪያ የተጻፈላቸውን ሰዎች ሁኔታ ማየት ያስፈልገናል። እነሱም ምንድነው? ይህ መልእክት የተጻፈላቸው ከአይሁድ እምነት ወደ ክርስትና ዘወር ላሉ አማኞች ነው፣ ወይም ለዕብራውያን ሰዎች ነው። እኛ ከየት ወደ የት ነው? አሁን ከየት ወደ የት መጥተን ነው ጌታን እያመለክን ያለነው? ከዛ በጣም አስቸጋሪ ከሆነ ከአጋንንታዊ ሰፈር፣ ከሟርተኝነት፣ ከዛስ ከኮከብ ቆጣሪነት፣ ከዛስ ከዘረኝነት፣ ከዛስ የተለያየ አምልኮ ከምናደርግበት አሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ተመርጠን የእግዚአብሔር ቤተሰቦች ሆነናል። ይህ መልእክት የተጻፈው ደግሞ እንደዚያ ለሆኑ ሰዎች ነው፣ ለዕብራውያን ወይም ለአይሁድ ሰዎች ነው። ስለዚህ እንደዚህ ይላቸዋል ሲነግራቸው ምንድን ነው የሚለው? ለአይሁድ ወይም ከአይሁድ እምነት ወደ ክርስትና ዘወር ላሉ አማኞች ነው። እነዚህ ክርስቲያኖች በወቅቱ የሮም መንግስትና በገዛ ወገኖቻቸው ባይሆን እጅግ ከባድ ስደት፣ መገለልና መከራ ይደርስባቸው ነበር። እኛ ሕይወትስ ምን ይመስላል? አሁን ማህበረሰቡ ይወደናል፣ ይወዳቸዋል፣ እናንተን ያፈቅራቸዋል። ከማንኛውም ማህበረሰብ ወይም ማህበራዊ ነገር ፓርቲሲፔት እንድታደርጉ እንድትሳተፉ ድሉን ይሰጧቸዋል። እኔ አንድ ጊዜ ከደብረ ታቦር ዩኒቨርሲቲ ባህር ዳር ትሪፕ እየተማርን እያለነ ወጥተን እኔ ስፔሻላይዝ ያደረኩት በፓወር ነው በመብራት አይደል እና ስቴሽን ላይ ባህር ዳር ልናይ ሂደን ከዛ ምሳ እየበላን ያለቀስኩት እንባ አይረሳኝም። ያን ጊዜ እኔ ባህር ዳርን አላውቀውም። ለካ ባህር ዳር እግዚአብሔር ሊያኖረኝ ነው። ከዛ ሁሉም ሰው አግሎ እኔ ብቻዬን ቀረሁ። አላበላም አሉ። ብቻዬን ስለቀረው የፈሰሰው እንባ እረሳው። ምን ስላል አብሮኝ የሚበላ የሚያጫውተኝ ሰው ስላጣሁ። ስለዚህ ምንድነው እነዚህ ክርስቲያኖች በወቅቱ በነበረው የሮም መንግስትና በገዛ ወገኖቻቸው ባይሆን እጅግ ከባድ ስደት፣ መገለልና መከራ ይደርስባቸው ነበር። ንብረቶቻቸው ይዘረፋል፣ ከማህበረሰቡ ይገለላሉ፣ አንዳንዶቹ ይታሰሩ ነበር፣ እስር ቤት ይገባሉ። ምንም ነገር ሳያረጉ እስር ቤት ይጨመራሉ። ስለዚህ ለእነዚህ ሰዎች ነው እየጻፈ ያለው። ምን ብሎ ይጽፍላቸዋል? እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ ምን አይሉ አያፍርም። ምክንያቱም ከተማን ምን ብሎላቸዋል? አዘጋጅቶላቸዋል። ዛሬ መገለላችሁን አትዩ። ከማህበረሰቡ ስድብ መንጎድጎዱን ወይም ደግሞ እንደ ዝናብ መውረዱን አትዩ። ምክንያቱም እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ ምን አይሉ አያፍርም። ከተማን ምን ብሎላቸዋል? አዘጋጅቶላቸዋል ይላል። አንዳንዶች በባሎቻቸው ሲገፉ እናያለን። አንዳንዶች በሚስቶ
ሚስቶቻቸው ሲገፉ እናያለን። አንዳንዶች በዩኒቨርሲቲ ተማሪዎች፣ በፕሪፓራቶሪ እና በሃይስኩል ተማሪዎች ወይም በፕራይመሪ ስኩል ከአንደኛ ክፍል እስከ 8ኛ ክፍል ባለው እናንተ የጴንጤ ልጆች እየተባሉ ሲገፉ እናያለን። አንዳንዶች ደግሞ ክርስቶስ ኢየሱስን ብዙ አማካሪ ወደ እኔ መጥቶ ምናምን አይቻቃለሁ ክርስቶስ ኢየሱስን ስለተከተሉ ባል አልመጣልኝም ይላሉ። አንዳንዶች ደግሞ ሚስት አጥቻለሁ ይላሉ። መዓት አይነት ጥያቄ አለ። ግን አንተ ወንድም፣ እናንተ ሰዎች አንድ የምስራች ይዤላችሁ መጥቻለሁ። እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ አያፍርም። አረ አሜን ነው ወይ? ምክንያቱም ከተማን አዘጋጅቶላችኋል። አረ ጌታ ኢየሱስ የተባረከ ይሁን። አንዳንዱ ደግሞ እኛ ቸርች እኮ አገለግል ነበር፣ አሁን ባህር ዳር ላይ ስመጣ፣ ጎንደር ላይ ስመጣ የቤተክርስቲያን ሽማግሌዎች ጥቂት መታየት ስላለብን አገልግሎት አልሰጠን ብለውኛል ይሉኛል። አንዳንዱ ደግሞ ያም ሆነ ይህ ስለምናገለግል ባል ስለምናገኝ ሚስት ስለምናገኝ ቦታ ርስት ስለምናገኝ ያለን ጌታን እየተከተልን ያለ ነው። እግዚአብሔር አምላካችን ተብሎ ሊጠራ በእኛ ስለማያፍር አረ አሜን ነው ወይ? አረ ጌታ ኢየሱስ የተባረከ ይሁን። ከዛ ደግሞ ከተማን አዘጋጅቶልናል። አረ ጌታ ኢየሱስ የተባረከ ይሁን። ከዚህ ቸርች ዘረኝነቱ ይበዛል። እኔ ትቸልየር ነው ይላሉ። ትተስከየር የምትጎጀው አንቺ ነሽ፣ አንተ ነህ። እግዚአብሔር በዚያ አይለካም። እስቲ አይለካም በሉ እስቲ። እግዚአብሔር በዚያ አይለካም በሉ እስቲ። ምክንያቱም በሉ እስቲ እግዚአብሔር አምላኬ ተብሎ ሊጠራ በእኔ አያፍርም በሉ እስቲ። ምክንያቱም በሉ እስቲ ከተማን አዘጋጅቶልኛል በሉ እስቲ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ላሉ አይሁዶች ነው እያጻፋላቸው ያለው። ስደት ውስጥ ናቸው፣ መከራ ውስጥ ናቸው፣ እስር ቤት ናቸው፣ የተለያየ ነገር ላይ ናቸው። እና ምን አላቸው? እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ ምን አይሉ አያፍሩም። ምክንያቱም ከተማን ምን ብሎላቸዋልና አዘጋጅቶላቸዋልና ይላቸዋል። ጌታ ኢየሱስ የተባረከ ይሁን። ወደኋላ መመልከት አሪፍ ነው። በዚህ ከባድ ምድራዊ መከራ ምክንያት አማኞቹ ተስፋ መቁረጥ ጀምረው ነበር። ክርስቶስን አምነን ለምን ይህ ሁሉ መከራ ይደርስብናል? ከአይሁድነት ሳንወጣ በነበርን ምቾት ብንቀጥል ይሻለን አልነበረምን? እያሉ ይጠይቁ ነበር። እያሉ ወደ ቀደመው ምድራዊ ምቾታቸውና ስርዓታቸው ለመመለስ ይፈተኑ ነበር። ግን ምን ይላቸዋል የዕብራውያን ጸሐፊ? እነዚህ የተሸበሩና የተናወጡ አማኞች ለማጽናት የወሰዳቸው ወደ ኋላ ነው፣ ወደ አባቶቻቸው ታሪክ ነው። ለአማኞቹ ሊነግራቸው የፈለገው ዋና መልእክት ይህ ነው። እናንተ ብቻ አይደላችሁ መከራ የምታዩት፣ ያመለካችሁት የእግዚአብሔር ታማኝነት የተገለጠባቸው እነ አብርሃም እነ ይስሐቅ በምድር ላይ ምቾት አልነበራቸው። እነርሱ ተሰደዋል፣ እነርሱ በባዕድ አገር በእንግድነት ኖረዋል። ነገር ግን አምላካቸውን የሙታን ሳይሆን የሕያዋን አምላክ አድርገው ስላመኑ ሰማያዊን አገር ስላዩ የምድራቸውን መከራ አሸነፉት ይላል። ጌታ ኢየሱስ የተባረከ ይሁን። የምድሩን መከራ ምን አሉት? አሸነፉት። ከዛ እንደዚህ ይላል ሲቀጥል በዕብራውያን ምዕራፍ 11 ላይ የተጠቀሱት የእምነት አባቶች አብርሃም፣ ይስሐቅና ያዕቆብ ዛሬ እኛ እንደምናስበው በምድር ላይ ሙሉ ምቾትና ሰላም የነበራቸው ሰዎች አልነበሩ። እምነታቸው የተፈተነውና የጸናው እጅግ ከባድ በሆኑ ምድራዊ መከራዎችና ጥረት ውስጥ አልፈው ነው። በሕይወታቸው የደረሰባቸውን ዋና ዋና መከራዎችና ፈተናዎች እንደሚከተለው መዘርዘር ይቻላል። አንደኛ እንደዚህ ይላል፣ የቅድመ አባታችን የአብርሃም መከራና ፈተናዎች። አብርሃም የእምነት አባት ተብሎ የተጠራው ያለ ምክንያት አይደለም። ሕይወቱ በሙሉ በነውጥ በስደትና በፈተና የተሞላ ነበር። ለምሳሌ የሀገርና የቤተሰብ ስደት ገጥሞት ነበር አብርሃም፣ ወይም መፈናቀል። አብርሃም እግዚአብሔር አብርሃምን ሲጠራው የኖረበትን ምቹ ሀገር ወይም የከነዳንን ኡር ዘመዶቹንና የአባቱን ቤት ትቶ እንዲወጣ አዘዘው። ዘፍጥረት 12:1 ላይ ስታነቡ ወዴት እንዴት እንኳ ሳያውቅ ሁሉ
ሁሉም ጥሎ ወደማያውቀው ባዕድ ሀገር ተሰደደ። ማን? አብርሃም። ወደሚያውቀው አልኩኝ፣ ወደማያውቀው ሀገር ሁሉን ነገር ትቶ ምን አለ? ተሰደደ። ከዛስ ዕብራውያን ማነው ዘፍጥረት 12:1 ላይ ስታነቡ ታገኙታላችሁ። ስለዚህ እንደዚህ ይላል። ቀጥሎ የገጠመው የረሃብ መከራ ነበር። ተስፋ የሰጠው አገር ወይም የከነዓን ምድር እንደገባ ወዲያው የገጠመው ታላቅ ጽኑ ረሃብ ነበር። በዚህም ምክንያት ስደተኛ ሆኖ ወደ ግብፅ ለመውረድ ተገደደ። ዘፍጥረት 12:10 ላይ ስታዩ የባዕድ ሀገር ስደትና ፍርሃት ደግሞ ገጥሞታል። ለምሳሌ በሄደበት ባዕድ ሀገር ሁሉ በግብፅና በጌሬራ ውበቷን አይተው ይገድሉኛል በሚል ስጋት ሚስቱን እህቴ ናት ለማለት እስኪገደድ ድረስ የደህንነት ዋስትና አልነበረው። ዘፍጥረት 12:12 እና 20 ምዕራፍ 20:2 ላይ ስታነቡ ይህን ነገር ታገኛላችሁ። የልጅ እጥረትና የዘመን መዘግየት ገጥሞት ነበር። የምን እጥረት? የልጅ እጥረትና የዘመን መዘግየት ገጥሞት ነበር። ከዛስ ዘርህን እንደ ምድር አሸዋ አበዛዋለሁ የሚል ተስፋ ሰጥቶ ሳለ ለ50 ዓመታት ያክል መካን ሆኖ በትዕግስትና በልቅሶ መቆየት ነበረበት። ለስንት ዓመት አልኩኝ? እስቲ 5 ጣቶቻችሁን አውጡ እስቲ። 5 ሲባዛ በ10 ስንት ነው? 50። ለ50 ዓመት ያክል መጀመሪያ እግዚአብሔር አብርሃም ሲጠራው ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት ምን አደርገዋለሁ? አበዛዋለሁ ብሎት ለ50 ዓመታት ያክል ልጅ ጥበቃ ላይ ነበር። እግዚአብሔር የተባረከ ይሁን። አሜን። ስንቶቻችሁ እግዚአብሔርን ጠብቃችሁታል? ስንቶቻችሁ ለእግዚአብሔር ታዛችሁ እግዚአብሔር እንዳላችሁ? ሰው በቃ ሁሉ ነገር ስኬት በስኬት ሲሆንለት እግዚአብሔር ባረከው ይላል። እግዚአብሔር ለመባረኩ ያን ሰው ግን የሚያውቀው እግዚአብሔር እንጂ እኛ አይደለም። በመከራ ውስጥ ባርኮታል። አሜን ነው። እግዚአብሔር ይሰራናል። እግዚአብሔር ያስታጠቀናል። እግዚአብሔር በቃ ወደ ምድረ በዳ ምን እላታለሁ ነው የሚለው መጽሐፍ ቅዱስ፣ እወስዳታለሁ፣ ከዛ የልቤን ለልቧ ምን እላታለሁ? አናግራታለሁ። የምድረ በዳ ሕይወት የሚባልም አለ። አሜን ነው ወይ? አረ ጌታ ኢየሱስ የተባረከ ይሁን። ጌታ ኢየሱስ የተባረከ ይሁን። ቅድም ያልኳችሁ እኔ በጣም ይገርመኛል። ማናት አይነት ሰዎች ይመጣሉ፣ የዩኒቨርሲቲ ተማሪዎች ምናምን ብዙ ነገር ይመጣሉ ወደ እኔ፣ ደስ ይሉኛል። ከኛ ቸር አንደኛ ኳየር ነበር፣ ሰባኪ ነበር። እዚህ ስመጣ ወፍ አለ። ለምሳሌ እነሱ ተው፣ እኔ መሀል ባህር ዳር መሰረተ ክርስቶስ ነው የማገለግለው። እስካሁን አንድ ቀን መድረክ ሰጥተውኛል። አይገርማችሁ? አንድ ቀን እኔ የተለያዩ ሀገራት ላይ እስካሁን ትግራይ ብቻ ነው ያልሄድኩት። ትልልቅ ኮንፈረንስ እያገለገል ግን ከዛ ላይ መድረክ አልሰጡኝም እስካሁን። ከዛ ቸርች ቀይሬ ሌላ ቸርች መሄድ አለብኝ ብላችሁ ታስባላችሁ ወይስ እንዴት ነው? ዛሬ ምከሩኝ እስቲ፣ ምከሩኝ እስቲ። ምክንያቱም እየሰጡኝ አለ። መባ ይወስዳሉ፣ መባ ሰጣቸዋለሁ፣ አስራት እከፍላቸዋለሁ፣ በቃ ምናምን ኤቭሪቲንግ በማንኛውም ነገር ፓርቲሲፔት አድርጋለሁ፣ እሳተፋለሁ። ግን አንድ ቀን መድረክ ሰጥተውኝ አውቁ። ምን አድርግ ትሉኛላችሁ? ወደ ሰሜን መሰረተ ክርስቶስ ወይም ወደ ሕይወት ብርሃን መሸኛ እንዲጽፉልኝ ጠይቃቸው ወይስ እንዴት ነው? የእግዚአብሔር ሰው ባለው ቃል ብሏል እና አይገርምም? እንደዚህ አይነት ጥያቄ ማአት አይነት ነገር ሌላ ሳይገርምም ሌላ ደግሞ ይመጣሉ። ጭራሽ ባለዚህ ቸርች ምናምን ስለጠፋ እንደ ሀሳብ ዲሳፕልሽፕ አደርገዋለሁ፣ አመጣዋለሁ፣ እመጣለሁ ብሎኛል፣ ልግባበት ይሉኛል። እንዴት ነው ደስ ልግባበት ወይስ እንዴት ነው ልቀጥል ምናምን ይሉኛል። ቀጥይ ልበላት ወይስ እንዴት ነው? አሁን አንዲ ሰኒ የምትባል አዲስ አበባ እሳት ያለባት እሳት ነው ምላት፣ በቃ እሳት ነው የምትተፋው በአንደበቷ በቃ እንትን ባጃጁ ትራፊክ ነች። ባጃጅ ውስጥ ገብታ መኪና ውስጥ አስቁማ ነው ወንጌል የምትነግረው። ከዛ አዲስ አበባ አንድ እያገለገልኩ ያለ ደሴ አንድ ሙስሊም ላገባኝ ልግባበት ወይስ አትግቢበት አልኳት። ግን ገባችበት።
የሚያማምሩ ፈረንጅ ሆኑ ሁለት ልጆች ወልዳለች። ግን በየቀኑ ትቀጠቀጣለች። በየቀኑ አላት ቁርስም ምሳም ከዛ እራትም አላት። በባለፈው አዲስ አበባ ሂጄ ካል ቤቷ ጎብኝቻታለሁ። እንዴት ነው ሰኒ አልኳት። እንቀጠቀጣለን አለች። እና ጌታ የተባረከ ይሁን። የሚቀጠቅጥም ጌታ ይሰጣል። ቢስጥ በቃዛ እና ትቀጥይ ወይስ በዛ በሱ ትሄጃለሽ? ጌታ ራሱ መጥቶ ገብቶ ወደ ራሱ ወደዛ ቢያስ ራሱ አልሄድም ተቀጥቅጬ እዚሁ ሞታለሁ አለች። ደግሞ እንደዚያ ሆኖ ግን የሚጸኑ ሴቶች አሉ፣ ወንድሞችም አሉ። እግዚአብሔር ይባርካቸው። ጌታ የተባረከ ይሁን። እንደዚህ አይነት በቃ ገጠመኝ ገጥሟል። ስለዚህ ያማክሩና ግን በቃ እነዚህ ሰዎች በእንደዚህ አይነት ሁኔታ ውስጥ ያሉትን እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ ምን አይሉ። ምክንያቱም ምን አዘጋጅቶላችኋል? ከተማ አዘጋጅቶ አይዟችሁ። ጌታ የተባረከ ይሁን። ከዛው ለ50 ዓመት ጠበቀ። እስቲ እግዚአብሔርን ጠብቀዋለሁ በሉ እስቲ። አረኔማ በቃ ከእግዚአብሔር ቤት የትም አልሄድም በሉ እስቲ። ነቅነቅ የለም በሉ እስቲ። እንዲሁ ረሃብ ይሁን የፈለገ ነገር ይሁን ነቅነቅ የለም በሉ እስቲ። ፈለገ ነገር ይሁን ነቅነቅ የለም። ከእግዚአብሔር ጋር እኮ ኪዳን ገብተናል። ዓለምን ምን ብያለሁ? ክጃለሁ። ዓለምና ምኞቷን ምን ብያለሁ? ክጃለሁ። ኃጢአትን ምን ብያለሁ? ክጃለሁ። ከክርስቶስ ኢየሱስ ጋር ምን እላለሁ? እተባበራለሁ። ክርስቶስ ኢየሱስ እያንዳንዱ ጉዞ የመከራ የስቃይ ነበረ ወይስ አልነበረ? ባለስልጣናቶቹ ምናምን አይደለም የሰቀሉት እንዲገርቱ። ስለዚህ ዓለምን ክደናል። እስቲ ክጄዋለሁ በሉ እስቲ። ኧረ በኢየሱስ ስም ክጄዋለሁ በሉ እስቲ። የትኛውም ማዕበል ይነሳ እኔ እቀጥላለሁ በሉ እስቲ። ኧረ በኢየሱስ ስም እቀጥላለሁ በሉ እስቲ። እንደው ይህ ቸርች የኔ ነው በሉ እስቲ። አገልጋዩ ተመቸኝ አልተመቸኝ በሉ እስቲ። 12 ሰዓት መጥቼ በረከካለሁ በሉ እስቲ። እንደው በረከት አለ በሉ እስቲ። ኧረ ጌታ ኢየሱስ የተባረከ ይሁን። ኢየሱስ ስሙ ይባረክ። እኔ ቅድም ያልኳችሁ ላይ እኛ ቸርቻውን የወንጌል ስርጭት ዘርፍ ጸሐፊ ነኝ። ሌላው ጋር አገለግላለሁ፣ እወጣ። እኔ ምን ጣለኝ? እነሱም የራሳቸውን እኔም የራሴን እሄዳለሁ። ምንም ያነካካ ነገር እኮ የለም። ለእያንዳንዱ ሽልማቱን እግዚአብሔር ያዘጋጃል። እንትናኒ ስለሆነ ስላልሆነ አይጥለኝም። ምንም ከቻልን እንጸልይለታለን። ለ50 ዓመት እግዚአብሔር የተናገረውን ጠበቀ። አንተ ጌታ ኢየሱስ ይባላል። እኔማ እግዚአብሔርን እጠብቀዋለሁ። ይህ ስብከት ሳዘጋጅ ለእናንተ ለእኔ ነው ያዘጋጀሁት። እግዚአብሔር እንዴት እንደረዳኝ ልነግራችሁ አልችልም። ጌታ ኢየሱስ የተባረከ ይሁን። ሌላው የመጨረሻው ከባድ ፈተና የይስሐቅ መሰዋት ነው። ከ50 ዓመት በኋላ ልጅ ሰጠው እግዚአብሔር። ከዛ እንደዚህ አለ፣ በ80 ዓመቱ በስተርጅና ያገኘውን የተስፋውን አንድያ ልጁን ይስሐቅን መስዋዕት አድርጎ እንዲያቀርብ እግዚአብሔር በጠየቀው ጊዜ በልቡ ላይ የደረሰው ጭንቀትና መከራ እጅግ ከባድ ነበር። ዘፍጥረት ምዕራፍ 22 ስታነቡ ሌላው የይስሐቅ መከራና ፈተናዎች አስቡ። እንግዲህ ያ ሁሉ ፈተና ካለፈ በኋላ ይስሐቅ በአባቱ በአብርሃም ምትክ ተስፋውን የወረሰ ቢሆንም የእርሱም ሕይወት ከውጥረትና ከውድድር የነጻ አልነበረ። የመሰዋት አስደንጋጭ ተሞክሮ ለምሳሌ ሊሰዋ ካራ ተሰውቶ ማነው ተደቅኖበታል። ገና በወጣትነቱ በሞሬብ ተራራ ላይ የታሰረውና ቢላዋ የተመዘዘበት እርሱ ነበር። ይህ በሕይወቱ ላይ የተጣለው መንፈሳዊና ስነ ልቦናዊ ተጽዕኖ ቀላል አልነበረ። ወላጆች ከማነው ልጆች ከወላጆቻችሁ ላይ ጋር ተጣልታችሁ በድለውኛል፣ አስቆጥተውኛል ምናምን ብላችሁ ማታውቁ ልጆች እስቲ ወጣቶች፣ እኔ በጣም ብዙ ጊዜ የሆነ ጊዜ በቃ ወላ ቤተሰቦቼ እንደበደሉኝ ምናምን በቃ የሆነ ግን በድለው እንኳን አይደለም ይታይ ነበር። ይስሐቅም ሊያርደው ምናምን በቃ እንትን ሲለው አባቱ ሊገድለው አንተ አባቷን አንተ የኔ ነፍሰ ገዳይ ነህ ማለት ይችላል አይችልም? ሳትራራ ልትገድለኝ በቃ ካራን ስተወሰድከኝ እያለ አባቱን ማሳደድ ይችል ነበር አይችልም? ግን ለማን ሰጣል? እስቲ ለእግዚአብሔር ብሩስ የኔ ጣፈንታ ራሱ ያለው
በእግዚአብሔር እጅ እንጂ በወላጅ ቤተሰቦች እጅ አይደለም። እኔ ብቻ እግዚአብሔርን እታዘዛለሁ። አረ አሜን ነው ወይ? እስቲ እግዚአብሔር ይረዳናል በሉ እስቲ ወጣቶች፣ ወላጆችም እግዚአብሔር ይረዳናል በሉ እስቲ። እግዚአብሔር መልካም ነው በሉ እስቲ። አረ ጌታ ኢየሱስ የተባረከ ይሁን። ሌላው ድጋሜ የመጣው ረሃብ ደግሞ በአባቱ ዘመን እንደነበረው አይነት ሌላ ጽኑ ረሃብ በምድሪቱ ላይ በሆነ ጊዜ ይስሐቅም በስደት ወደ ፍልስጥኤማውያን ሀገር ወይም ጌራራ ተሰዶ ለመኖር ተገደደ። ዘፍጥረት 26:1 ላይ ስታነቡ ስለዚህ እንደዚህ ይላል፣ ቀናተኞችና ጠላቶች ያደረሱበት መከራ በማን ላይ? በይስሐቅ ላይ። ምኖችና ምኖች? ቀናተኞችና ጠላቶች ያሳደሩበት መከራ። በእኛ ላይ የሚቀሩ ሰዎች አሉ የሉም? ሌላስ የሚያሳዱ ሰዎች አሉ የሉም? ይህንን ሁሉ እግዚአብሔር በስደት ሀገር በባረከው ጊዜ የዚህ ሀገር ሰዎች ቀኑበት። ምን ባለው ጊዜ? በባረከው ጊዜ ቀኑበት። አባቱ አብርሃም የቆፈራቸውን የውሃ ጉድጓዶች በሙሉ በአፈር ደፈኑበት። ዘፍጥረት 26:15 ላይ ውሃ ለከብቶቻቸውና ለሕይወታቸው ወሳኝ በነበረበት ዘመን ጉድጓድ እየደፈኑ ከሀገር እንዲወጣ አሳደዱት። እንዲሁም ሙሉ ወንጌል ቸርች ሰሞኑን ለመጎብኘት ፈልጌ ነበር እና እዚህ ግድግዳው ላይ ምን ሚል ጥቅስ ነው ያለው? ያያችሁ ሰዎች ሮቦት ይላል አይደለም? ሮቦት ማለት ከየት ነው የተወሰደው? ከዚህ ክፍል ዘፍጥረት ምዕራፍ 26:15 ላይ ነው። ውሃ በጣም ወሳኝ በሆነበት ጊዜ እየተከተሉ ጉድጓዱን ደፈኑ። ሌላው የስደትና የመንከራተት ሕይወት ገጥሞታል ይስሐቅ። በአንድ ስፍራ እረፍት አጥቶ ስና ሮቦት የተባሉ የውሃ ጉድጓዶችን እየቆፈረና ከሰዎች ጋር እየተጣላ በሸለቆ ይዟዟር ነበር። ሌላው ያዕቆብ መከራና ፈተናዎች ሕይወቱን በጣም የፈተነው እኔ በጣም ይገርመኝ ነው። ያዕቆብ ከሦስቱ አባቶች መካከል እጅግ የበዛ መከራና ስቃይ ያየው ያዕቆብ ነው። እንዴት የሚል ያዕቆብ በዕድሜው መጨረሻ ላይ ለግብፅ ንጉሥ ፈርዖን የሕይወቱን ታሪክ ሲናገር እንዲህ ብሏል። የእንግድነቴ ዘመን ወይም ዘመናት 130 ዓመት ነው። የሕይወቴ ዘመናት ጥቂትም ክፉ ሆኑብኝ። የምን የዘመናት? የሕይወቴ ዘመናት ምንም ሆኑብኝ፣ ጥቂትም ክፉ ሆኑብኝ ይላል ያዕቆብ። ለስንት ዓመት ነው እንደ ባሪያ ሆኖ የተገዛው? 20 ዓመት ይላል አንዳንዱ፣ ግን እኔ 21 ዓመት ነው ሆነ። ታላቅ ልጅቱን ለማግባት ስንት ዓመት? 7 ዓመት። ታናሽቱን ለማግባት 7 ዓመት። በግ ለመጠበቅ ስንት ዓመት? 7 ዓመት። 21 ዓመት ተንከራተተ። ይህንን ሰው ይመጣና እግዚአብሔር ወይም እነዚህን ሰዎች የጠቀስኩላችሁን ሁሉ እግዚአብሔር አምላካችሁ ተብሎ ሊጠራ በእናንተ ምን አይልም። ምክንያቱም ከተማን ምን ብሎላችኋል? አዘጋጁ። ይህንን ሁሉ መከራ በእናንተ ላይ ተፈራርቆ ይሆናል። እግዚአብሔር ግን አምላካችሁ ተብሎ ሊጠራ በእናንተ ምን አይልም። ምክንያቱም በሉት እዚህ ከተማን ምን ብሎላችኋል? ጌታ ኢየሱስ የተባረከ ይሁን። ስለዚህ ከሦስቱ አባቶች መካከል እጅግ የበዛ መከራና ስቃይ ያየው ያዕቆብ ነው። ያዕቆብ በዕድሜው መጨረሻ ላይ ለግብፅ ንጉሥ ለፈርዖን ሕይወቱን ታሪክ ሲናገር እንደነገርኳችሁ ካለ በኋላ ዘፍጥረት 47:9 ላይ ከወንድሙ መሸሽና በምድረ በዳ ማደር። ወንድሙ ኤሳው ሊገድለው ስለፈለገ ምንም ሳይይዝ በትር ብቻ ይዞ ወደ ሶርያ ተሰደደ። በመንገድም ላይ ራስጌው ድንጋይ አድርጎ በምድረ በዳ ተኝቷል። ዘፍጥረት 28:11 የ20 ዓመት የባርነትና የጉልበት ብዝበዛ በአጎቱ በላባ ቤት ለ20 ዓመታት ሲሰራ የደረሰበት በደል ከባድ ነበር። ያዕቆብ ራሱ ሲናገር በቀን በሙቀት ማዕበል በሌሊትም በቁር ተበላሁ፣ እንቅልፍም ከዓይኖቼ ጠፋ፣ ደመወዜንም 10 ጊዜ ለወጥክብኝ ብሏል። ዘፍጥረት 31 ከ40 እስከ 40 የሚወዳት ሚስቱ የራሔል ሞተችበት።
በጉዞ ላይ ሳሉ እጅግ የሚወዳት ሚስቱ ራሔል ወንድ ልጅ ስትወልድ በመንገድ ላይ በምጥ መሞቷ ትልቅ ሐዘን ጥሎበት አልፏል። ዘፍጥረት 30:19 የልጁ የዮሴፍ መጥፋት የ20 ዓመታት ልቅሶ ልጁን ዮሴፍን ልጆቹ ወይም ዮሴፍ ወንድሞች አውሬ በልቶታል ብለው በግ አርደው ደም ነክረው ሄዱ። ለ20 ዓመት ያክል አለቀሰ። አስቡ፣ ልብ በሉ። ልጆቹ ዮሴፍን አራዊት በላው ብለው የደም ልብስ ይዘውለት በመጡ ጊዜ ያዕቆብ ልብሱን ቀዶ ማቅ ለብሶ እያለቀስኩ ወደ መቃብር ወርዳለሁ እስኪል ድረስ ለብዙ ዓመታት በብዙ ሐዘን ተደቁሶ ነበር። ዘፍጥረት 37 ከ34 እስከ 35። ስለዚህ እነዚህ ቅዱሳን ረሃብ አግኝቷቸዋል፣ ስደት ደርሶባቸዋል፣ የቤተሰብ መበታተንና የሞት ሐዘን አይተዋል። በሰዎች ተንቀውና ተገፍተው በድንኳን ኖረዋል። ታዲያ እግዚአብሔር በእነርሱ አላፈረም። የተባለው ምድር ላይ ስላስደሰታቸው ሳይሆን በዚህ ሁሉ መከራ ውስጥ እያለፉ እንኳ ዓይናቸውን ከሰማያዊቷ ከተማ ላይ ስላላነሱ ነው። ዛሬ እኛም በመከራ ሲመጣብን እግዚአብሔር የወሰነልንን ሊመልስልን አይገባም። የአባቶቻችን መንገድ ይህ ነበርና። ስለዚህ ወንድሞቼና እህቶቼ ዛሬ እኛም በዚህ ምድር ላይ ስንኖር በተለያዩ ፈተናዎች፣ ድካሞችና መከራዎች ልናልፍ እንችላለን። ነገር ግን ዛሬ ልባችንን የሚያጸና ዓይናችንን ከምድር ወደ ሰማይ የሚያነሳ ታላቅ እውነት ከፊታችን አለ። አሁን በዚህ መሰረት ላይ ቆመን የስብከታችንን 3 ዋና ዋና እውነቶች እንመለከታለን። አንደኛው የምናመልከው አምላክ የሔዋንና የኪዳን ታማኝ አምላክ መሆኑንና ጌታ ኢየሱስ የተባረከ ይሁን። የምናመልከው አምላክ የሔዋን አምላክ ነው። አሜን ነው። አምላካችን አይሸነፍም። እስቲ እግዚአብሔር አይሸነፍም በሉት። ያሸንፋል እንጂ አይሸነፍም በሉት። ይመራል እንጂ አይመራም በሉት። ሁለተኛው በዚህ ምድር ላይ ያለንን የእንግድነት ማንነት። ሶስተኛው እግዚአብሔር በእኛ እንዳያፍርብን የተዘጋጀችልንን የበረከት ሰማያዊት ከተማ እናያለን። የስብከት ርዕስ የሔዋን አምላክና ሰማያዊቱ ሀገር የምትናት የስብከት ርዕስ። እሺ፣ የመግቢያ ጥቅስ አሁን ግን የሚበልጠውን እርሱም ሰማያዊውን ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋል የሚል ነው። ስለዚህ እርሱ የሔዋን አምላክ ነው። እግዚአብሔር ራሱን ለአባቶቻችን ሲገልጥ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እያለ ነው። ይህ ስም እግዚአብሔር ከሰው ልጆች ጋር የገባውን የኪዳን ታማኝነት ያሳያል። ዛሬ ያንቺ የኔ አምላክ ነው። ጌታ ኢየሱስ የተባረከ ይሁን። ዛሬም ያንተ የኔ አምላክ ነው። የዚች ምድር ቅዱሳን አምላክ ነው። ስለዚህ እግዚአብሔር ሲናገር የአብርሃም አምላክ፣ የያዕቆብ አምላክ፣ የይስሐቅ አምላክ እያለ እንደተናገረው ዛሬ የደሴ አምላክ ይላል። አረ አሜን ነው ወይ? እስቲ ስማችሁን ጠርታችሁ ዛሬም የኔ አምላክ ነው በሉ እስቲ። አረ ጌታ ኢየሱስ የተባረከ ይሁን። ኢየሱስ ያድናል። እስቲ ያድናል በሉ እስቲ። ጌታ ኢየሱስ የተባረከ ይሁን። ስለዚህ የኪዳን አምላክ በዘፍጥረት 17:7-8 ላይ እንደምናየው እግዚአብሔር ለአብርሃም ለአንተና ከአንተ በኋላ ለዘርህ አምላክ ሆን ዘንድ በማለት የዘላለም ኪዳን ገብቷል። ለአንተና ለማን? ከአንተ በኋላ ለዘርህ አምላክ ሆን ዘንድ በማለት ቃል ኪዳን ገብቷል። ለአንተና ለማን? ለዘርህ። በአዲስ ኪዳን ምንድን ነው የሚለው? እመን አንተና ቤተሰቦች ምን ትላላችሁ? ትድናላችሁ። እግዚአብሔር ለእኛ ብቻ ሳይሆን ለቤተሰቦቻችን አምላክ ነው። እስቲ አሜን በሉ እስቲ። አረ ጌታ ኢየሱስ የተባረከ ይሁን። ቃል ኪዳን የገባልን አምላክ እኛን ብቻ ሳይሆን ዘመዶቻችን ይታደጋል። እኛ ደግሞ ጥሪ እናደርጋለን። አረ ጌታ ኢየሱስ ስሙ ይባረክ። እስቲ አሁን ቀኝ እጆቻችሁን ከፍ አድርጉና ከዘመዶቻችሁ መካከል ባጋንንት የተጠቃ አመፀኛ የሆነ ዘረኛ የሆነ ተሳዳቢ የሆነ ምቀኛ የሆነ
እግዚአብሔር ስሙን እየጠራ አንተ ሰው አንቺ ሰው ዛሬ እግዚአብሔር ይጠራሃል። ዛሬ እግዚአብሔር ይጠራሻል። ምክንያቱም እግዚአብሔር ቀድሞን ሲያገኘ ከኔ ጋር ኪዳን አድርጓል። እመን አንተና ቤተሰቦች ይድናሉ ብሏል። አረ ጌታ ኢየሱስ የተባረከ ይሁን። አረ ጌታ ይባረክ። ንገሯቸው እስቲ ኑ ወደኛ በሏቸው እስቲ እግዚአብሔር ያድናቸዋል። ከላያችሁ ላይ ያለውን አጋንንት እግዚአብሔር ይመታዋል በሉ እስቲ። እስቲ ለሁለት ለሶስት ሰው አውጁ እስቲ ከቤተሰቦቻችሁ መካከል ጂሰስ ጂሰስ ሻካቱና ማታላባ ሶቆቆ ኢየሱስ አውጁ እስቲ ተናገሩ እስቲ ለሁለት ለሶስት ሰው ወይ ከናንተ መካከል ከቤቶቻችሁ መካከል ለሚያስቸግራችሁ በአጋንንት ስራ በዘረኝነት በፖለቲካ ውስጥ የገባ አንተ ሰው አንቺ ሰው እግዚአብሔር ዛሬ እጅሽን ይይዛል። ዛሬ እግዚአብሔር እጅን ይይዛል። ምክንያቱም እግዚአብሔር ለአንተና ለዘር ብሎ ለአብርሃም ቃል ኪዳን እንደገባ እመን አንተና ቤተሰቦች ይድናሉ እንዳለ በኢየሱስ ስም ጥሪ ያደርግልሃለሁ በሉ እስቲ ሻካቱና ማታላዋስ ራፓሳካቺና ማታላዋስ ከዘር መንዘሮቻችን ላይ ክፋት የተመታ ይሁን። መርገም በኢየሱስ ስም ይመታ። ኪዳኑ የፈረሰ ይሁን። በደም ያደረገው ኪዳን ይፍረስ። በተለያየ ያደረገው ኪዳን የተንኮታኮተ ይሁን። ዛሬ ሰበር የተሰበረ ይሁን። እናመሰግናለን። ጌታ የተባረከ ይሁን። ስለዚህ ምን ይላል እግዚአብሔር? ለአንተና ከአንተ በኋላ ለዘር አምላክ ሆን ዘንድ በማለት የዘላለም ኪዳን ገብቷል። እግዚአብሔር የገባው ቃል መቼም አይረሳም። የሕያዋን አምላክ እንጂ የሙታን አይደለም። በፈተናና በትንሣኤ ዙሪያ ማቴዎስ 22 እንዲሁም ደግሞ ማርቆስ 12 ላይ ጌታ ኢየሱስ እንደተናገረው አብርሃም ይስሐቅና ያዕቆብ ምንም እንኳን ከዚህ ምድር በሞት ቢያልፉ በእግዚአብሔር ዘንድ ግን ሕያው ናቸው። እርሱ የሙታን አምላክ አይደለም፣ የሕያዋን አምላክ ነው። አሜን ነው። ጌታ ኢየሱስ የተባረከ ይሁን። ለእኛ ያለው መገለጥ በዘጸአት 3:6 3:15 እና 4:4-5 ላይ ሙሴ በቁጥቋጦ ዘንድ የእግዚአብሔርን ክብር ባየ ጊዜ ይህንን ተስፋ ነው የሰማው። ዛሬም እግዚአብሔር የእኛ የሕያዋን አምላክ ነው። ስለዚህ የምናመልከው አምላክ በታሪክ ውስጥ ብቻ የቀረ ሳይሆን ዛሬም ሕያው የሆነና እኛን ሕዝቤ ብሎ ለመጥራት የማያፍር ታማኝ አምላክ ነው። አሜን ነው። ዛሬ በወረታ ያላችሁ ቅዱሳን እግዚአብሔር ሕዝቤ ብሎ ሊጠራችሁ በእናንተ አፍሩ። እዚህ አያፍሩም በሉ። እያንዳንዶቻችሁን በቤቶቻችሁ ገብቶ በያላችሁበት የሥራ ቦታ ገብቶ በስሞቻችሁ ያውቃቸዋል። እስቲ ያውቀናል በሉ። እግዚአብሔር ያውቀኛል በሉ። ጌታ የተባረከ ይሁን። ጌታ ኢየሱስ የተባረከ ይሁን። ኤርምያስ 31:1 ላይ እንደዚህ ብሎ ያው ይናገራል። ሌላው እኛ በዚህ ምድር ላይ እንግዶችና መጻተኞች ነን። ስለዚህ ጥቅሶቹ በሙሉ በዚህ ምድር ላይ ስላለን ማንነትና አመለካከት አጥብቀው ያስገነዝቡናል። የማይቀረው እውነት ዕብራውያን 13:14 ላይ በዚህ የምትኖር ከተማ የለችምና ይላል። እውነት ወይስ ውሸት? በዚህ የሚኖር ከተማ አለ? እስቲ በዚህ ምድር ላይ ከተማ አለኝ የሚል እስቲ በዚህ ምድር ላይ ከተማ የለኝም የሚል ከእግዚአብሔር ቃል ጋር የሚስማማ አያችሁ። ዕብራውያን 13:14 ላይ ሲናገር በዚህ የምትኖር ከተማ የለችምና ይላል። በዚህ ምድር ላይ ያለን ነገር ሁሉ ጊዜያዊ ነው። ሀብት፣ ስልጣን፣ ምቾት አልፎ ያጅ ነው። እውነት ወይስ ውሸት? በሌላ በኩል ትናንትና እየነገርኳቸው ነበር። ስጋ ሁሉ እንደ ሳር ነው፣ ክብርም ሁሉ እንደ ሳር አበባ ነው። ምክንያቱም ሳሩ ምን ይላል? ይጠወልጋል፣ አበባው ይረግፋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። በወንጌል የተሰበከላችሁ ይሁን። አሜን ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ በዚህ ምድር የምትኖር ከተማ የለችም። በዚህ ምድር ላይ ያለን ነገር ሁሉ ጊዜያዊ ነው። ሀብት ቢሆን፣ ስልጣን ቢሆን፣ ምቾት ቢሆን አልፎ ያጭ። ስለዚህ እውነተኛ አማኞች በዚህ ምድር ላይ እንደ እንግዳ ይኖራሉ። ዕብራውያን 11:14 ላይ
ልባችንና ናፍቆታችን ከዚህ ምድር ቁሳቁስ ወጥቶ ወደ ሰማይ ሀገር መቅናት አለበት። ኢሳይያስ 41:10 ላይ ደግሞ እግዚአብሔር እኔ ካንተ ጋር ነኝና አትፍራ የሚልን በዚህ የምድረ በዳ ጉዞ ውስጥ ብቻችንን እንዳልሆነ ሊያጸናን ችሏል። አሜን ነው። ምን ብሎ እግዚአብሔር እኔ ካንተ ጋር ነኝና ምን አትበል አትፍራ። እስቲ አጠገባችሁ ያለው ሰው እጁን ያዙትና እግዚአብሔር እንደዚህ ይላል ዛሬ በሉት። እስቲ እኔ ካንተ ጋር ነኝና በሉት፣ አትፍራ በሉት። ምንድነው ያስፈራለው ነገር በሉት። ያሳብ በደም ጨበጣሉት። ምንድነው ግን የሚያስፈራራ ነገር በሉት። ዛሬ ነገር ወንድሜ በሉት፣ ዛሬ ነገር እህቴ በሉት። እግዚአብሔር በሉት ካንተ ጋር ነኝና አትፍራ ያለ በሉት። እስኪ አትፈራ በሉት። እስኪ አትፈራ በሉት። በኢየሱስ ስም በሉት። አትፍራ በሉት። በደም ጨበጣሉትና የፍርሃት መንፈስ የተመታ ይሁን በሉት። በኢየሱስ ስም የተወጋ ይሁን በሉት። በምድር ላይ የሚያስተጋባው ሁሉ በሉት። ውሸቱን ነው በሉት። ከአምላኬ በላይ በሉት። አረ ስልጣን የለውም በሉት። አንዳች ነገር በሉት ያለ አምላኬ ስልጣን በሉት። የጸጉሬ የራሴ ጸጉር እንኳን በሉት የተቆጠረ ነው በሉት። በኢየሱስ ስም በሉት ልና በሉት። ፍራስ የተመታ ይሁን በኢየሱስ ስም ይወጋ። አረ በኢየሱስ ስም ይነሳ። እግዚአብሔር ያንሳው። እግዚአብሔር ይውጋው። ወገኖች እግዚአብሔር ከኛ ጋር አይጥለንም። ኪዳን ገብቷል። ዛሬ እግዚአብሔር አዋርዶታል። በሽታ ያስፈራል፣ እግዚአብሔር ይወጋዋል። እስቲ ይወጋዋል በሉት። ያስጨንቃል በሉት። እስቲ ትጨናነቃለህ ወይ በሉት። እስቲ ዲፕሬሽን በአንተ ላይ ይመጣል በሉት። በኢየሱስ ስም የተወጋ ይሁን በሉት። ሂድ በሉት። እስቲ በኢየሱስ ስም በሉት። እስቲ ውጣ በሉት። እስቲ ጂሰስ እግዚአብሔር ይገልብጣው። እግዚአብሔር ይምታው። አረ እግዚአብሔር ያዋርደው። ስለዚህ እግዚአብሔር ምን እንደምን ታውቃላችሁ? እግዚአብሔር እኔ ካንተ ጋር ነኝና አትፍራ። ጌታ ኢየሱስ የተባረከ ይሁን። ክርስቲያን በዚህ ምድር ላይ ሲኖር ተጓዥ እንጂ ነዋሪ እንዳልሆነ ሊዘነጋ አይገባም። ምን ነው? ወዴት ነው የሚጓዘው? ወደ ሰማይ ይጓዛል። አረ አሜን ነው። ስለዚህ ክርስቲያን በዚህ ምድር ላይ ሲኖር ተጓዥ እንጂ ነዋሪ እንዳልሆነ ሊዘነጋ አይገባው። ጌታ ኢየሱስ የተባረከ ይሁን። ጌታ ይባረክ። አረ ጌታ መልካም ነው። ሌላው እውነተኛው ክብራችን ያለው ከፊት ለፊታችን ነው። እውነቱ የሶሻል ሌላው የተዘጋጀልንን ሰማያዊት ከተማና መንግስት እግዚአብሔር በምድር ላይ ተስፋ አስቆርጦን ዝም አላለም። የሚበልጥና የከበረ ዘላቂ ስፍራ አዘጋጅቶልናል። አሜን ነው። እስቲ እግዚአብሔር በሉ እስቲ የሚበልጥና በሉ እስቲ የከበረ በሉ እስቲ ዘላቂ ስፍራ በሉ እስቲ በኢየሱስ ስም በሉ እስቲ ተዘጋጅቶልኛል። ድገሙና የሚበልጥና በሉ እስቲ የከበረ በሉ እስቲ ዘላቂ ስፍራ በሉ እስቲ እግዚአብሔር በሉ እስቲ በኢየሱስ ስም በሉ እስቲ አዘጋጅቶልኛል። ከቀኝ በሉ እስቲ ከቀኝ በሉ ከግራዬ በሉ እስቲ ያለ ኮተት ሁሉ በሉ እስቲ በኢየሱስ ስም ይራገፍ በሉ እስቲ ልቀቀኝ በሉ እስቲ አትያዘኝ በሉ እስቲ እኔ ተጓዥ ነኝ በሉ እስቲ እኔ ሀገር አለኝ በሉ እስቲ በኢየሱስ ስም በሉ እስቲ ልቀቀኝ በሉ እስቲ ማታላባሳካቺና ማታላባስ ራባሳካቺና ማታላባስ ኮኮ ልቀቀኝ ሻካታና ማታላባስ አውጃለሁ በኢየሱስ ክርስቶስ ስም። እኛ ተጓዥ ነን፣ ሀገር አለን፣ ከተማ አለን። በዚህ ምድር እንድታስቀረን የፈለገ አውሬ በኢየሱስ ስም ተወጋ። እግዚአብሔር ይውጋ። ልጆቻችን ልቀቅ፣ በኢየሱስ ስም ልቀቅ። ባለትዳሮችን ልቀቅ፣ አባቶችን ልቀቅ፣ እናቶችን ልቀቅ። ጂሰስ ጌታ ኢየሱስ የተባረከ ይሁን።
እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ እስቲ። ስለዚህ አንዴ ለመጨረሻ ጊዜ እኔ በሉ እስቲ የሚበልጥና የከበረ በሉ እስቲ ዘላቂ ስፍራ በሉ እስቲ እግዚአብሔር በሉ እስቲ በልጁ በኢየሱስ ክርስቶስ ስም በሉ እስቲ አዘጋጅቶልኛል። ጂሰስ ጌታ ይባረክ። አሜን። ስለዚህ መሰረት ያላት ከተማ ዕብራውያን 11:10 ላይ መሰረት ያላትን እግዚአብሔር በቃ የሰራትንና የፈጠራትን ከተማ ይጠብቅ ነበርና በማለት የአባቶችን ተስፋ ይገልጻል። ጌታ ኢየሱስም በዮሐንስ 14:2 ላይ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ በእግዚአብሔር ቤት ስንት መኖሪያ አለ? ብዙ መኖሪያ አለ። እሺ የማይናወጥ መንግስት በሉቃስ 12:32 ላይ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍራ ይላል። አትፍሩ ይላል። ጌታ ኢየሱስ የተባረከ ይሁን። ጌታ ኢየሱስ የተባረከ ይሁን። አንዱ ሰዎቹን ጨበጥ አድርጉና አንተ ሰው በሉ እስቲ እግዚአብሔር በሉ እስቲ መንግስት ሊሰጥ በሉ በጎ ፈቃዱን በሉ እስቲ በአንተ ላይ በሉ እስቲ አርጓልና በሉ እስቲ አትፍራ በሉ። ኧረ በኢየሱስ ስም አትፍራ በሉ እስቲ። ጌታ ኢየሱስ ስሙ ይባላል። አሜን። ሕዝቤ ሆይ በሉ እስቲ አንተ ታናሽ መንጋ በሉ እስቲ መንግስት እንዲሰጥ በሉ እስቲ የአባቶቻችሁ በጎ ፈቃድ በሉ እስቲ ነውና በሉ እስቲ አትፍራ በሉ እስቲ። ጌታ ኢየሱስ የተባረከ ይሁን። ሌላው ደግሞ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ በማለት ክብሩን ያሳየናል። አሁንም እጁን ጨበጥ አድርጉት። አንዱን ሰው ያዙት፣ በኢየሱስ ያዙት በደንብ ይኸው እንደዚህ በሉት። አንተ ሰው በሉ እስቲ ዓለም ከተፈጠረ ጊዜ ጀምሮ በሉ እስቲ የተዘጋጀልህን መንግስት በሉ እስቲ በኢየሱስ ስም በሉ ተነሳና ውረስ በሉ። ዓለም ከተፈጠረ ጀምሮ በሉ እስቲ የተዘጋጀልህን መንግስት በሉ እስቲ ተነሳና በሉት እስቲ ውረስ በሉት እስቲ አትተኛ በሉት እስቲ በኢየሱስ ስም በሉ እስቲ ተነሳ በሉት እስቲ ጂሰስ ዓለም ከተፈጠረ ጀምሮ የተዘጋጀልን መንግስት አለ። አረ አሜን ነው ወይ? ተነስቼ ወርሳለሁ፣ ወርሳለሁ በሉ እስቲ አልወረስም በሉ እስቲ እውጣለሁ በሉ እስቲ አልዋንም በሉ እስቲ። የጌታ ቃል እንደዚህ ታውቃላችሁ። ዘጸአት ላይ እንደዚህ ይላል፣ ሁላቸውም በትሮቻቸውን ጣሉ፣ ይህ እባቦችም ሆኑ ይላል። አንተ የሚናደድ እባብ ሆነ። ከዛ ግን የአሮን በትር ግን የእነሱ በትር ዋጠቻቸው ይላል። እኔ ልውጥ እንጂ ልዋጥ አልተፈጠርኩም በሉ እስቲ። ኧረ በኢየሱስ ስም በሉ እስቲ ለመዋጥ እንጂ በሉ እስቲ ይህን ዓለም ለማሸነፍ እንጂ በሉ እስቲ ለመሸነፍ በሉ እስቲ አልተጠራሁም በሉ እስቲ። ኧረ በኢየሱስ ክርስቶስ ስም ለዚህ አልተጠራንም። የኋላማ እንጸልያለን፣ በስልጣን እንጸልያለን። ዣካቱና ማታራባስ ጂሰስ ቀኝ እጃቸውን ከፍ አድርጉ። ያካቱና ማታራባስ ዓለም ከተፈጠረ ጀምሮ በሉ እስቲ ሁላችሁ ቀኝ እጆቻችሁን ከፍ አድርጉ። እንደው በኢየሱስ ስም ከፍ አድርጉ፣ ሰይጣን ይስማ። ዓለም ከተፈጠረ ጀምሮ በሉ እስቲ የተዘጋጀልኝን መንግስት በሉ እስቲ በኢየሱስ ስም በሉ እወርሳለሁ። አንድ ድገሙ እስቲ አውጡ፣ ከፍ አድርጋችሁ ድምፃችሁ ድገሙ እስቲ ሁለት ሶስት ድገሙ እስቲ። አሜን። ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ሌላው ዜግነታችን በሰማይ ነው። አሜን ነው። ሃሌሉያ። ሰው የአሜሪካ ዜጋ ስለሆነ ይኩራራል። እኛ ዜግነታችን በሰማይ ነው። አረ ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ሌላው ፊልጵስዩስ 3:20 ላይ እኛ ሀገራችን በሰማይ ነው እንደሚል መዳረሻችንና ዋናው ማረፊያችን ወደ ሰማያዊቱ ኢየሩሳሌም ወደ ሕያው እግዚአብሔር ከተማ ነው። አሜን ነው። መዳረሻዬ በሉ እስቲ
እስቲ ድገሙና መዳረሻዬ በሉ እስቲ ወደ ሕያው እግዚአብሔር ከተማ ነው በሉ እስቲ ወደ ኢየሩሳሌም ነው በሉ እስቲ ዜግነቴ ሰማያዊ ነው በሉ ጌታ ኢየሱስ የተባረከ ይሁን ኢየሱስ የተባረከ ይሁን ጌታ የተባረከ ይሁን ስብከቴን እያጠቃለልኩ ነው አትፍሩ ጽኑ ይላል መጽሐፍ ቅዱስ በሁለተኛ ጢሞቴዎስ 4:18 ላይ ደግሞ ሐዋርያው ጳውሎስ እንዳለው ጌታ ከክፉ ነገር ሁሉ ያድነኛል ከምን ነገር ሁሉ ያድነኛል ዛሬ መንፈስ አለ አሜን ነው እስቲ መንፈስ አለ በእስቲ ማን ያድነኛል እስቲ ጌታ ማለት ጳውሎስ ከክፉ ነገር ሁሉ ምን ይለኛል ስንት አይነት ክፉ አለ ማአት አይነት ክፉ አለ ከክፉ ነገር ሁሉ ምን ይለኛል ኢየሱስ ከዛ ምን እንዳለ ታውቃላችሁ ጌታ ከክፉ ነገር ሁሉ ያድነኛል ለሰማያዊ መንግስት ይጠብቀኛል እስቲ ይህንን እጃችን ቀኝ እጃችን ከፍ አድርገን ከኔ ጋር እንላለን ጌታ በውስጤ ከክፉ ነገር ሁሉ ያድነኛል ለሰማያዊ መንግስት ይጠብቀኛል አሁን ድገሙና ጌታ በውስጤ ከክፉ ነገር ሁሉ ያድነኛል ለሰማያዊ መንግስት ይጠብቀኛል ኢየሱስ ስሙ የተባረከ ይሁን በምድር ላይ መከራና ፈተና ቢበዛ አምላካችን እስከ መጨረሻው ሊጠብቀን ታማኝ ነው አሜን ነው ጌታ ኢየሱስ የተባረከ ይሁን እደግማለሁ እናንተ በወረታ ያላችሁ ቅዱሳን ይው በምድር ላይ መከራና ፈተና ቢበዛ አምላካችን እስከ መጨረሻው ሊጠብቀን ታማኝ ነው ሌላው ራሳችሁን መርምሩ ዛሬ ልባችን ያለፈው የት ላይ ነው ወይም ያረፈው የት ላይ ነው በምድራዊቷና በሚያልፈው ከተማ ላይ ወይስ በሚመጣው ዘላለማዊ ክብር ላይ ነው እናንተ መጠየቅ ፈልጋለሁ ማርቆስ 8:38 ላይ እንደተጻፈው በዚህ በኃጢአተኛ ትውልድ ፊት በጌታና በቃሉ ልናፍር አይገባም እርሱ በክብር ሲመጣ በእኛ እንዳያፍር ይላል እደግመዋለሁ በኃጢአተኛ ትውልድ ፊት በጌታና በቃሉ ልናፍር ምን አይለንም አይገባም እርሱ በክብር ሲመጣ በእኛ እንዳያፍር ጌታ ኢየሱስ የተባረከ ይሁን ጌታ መልካም ነው እግዚአብሔር የተባረከ ይሁን እግዚአብሔር ስሙ የተባረከ ይሁን ኢየሱስ